ጌታውን ያዕቆብ እባላለሁ። በማዕከላዊ ኢትዮጵያ ግብርና ምርምር ኢንስቲትዩት ምክትል ዋና ዳይሬክተር ነኝ። ባዮፕላንት የሚባሉ ግብዓቶች በተለይ የአርቲፊሻል ማዳበሪያና የተፈጥሮ ማዳበሪያ አጠቃቀማችንን ላሻሽል የሚችል ለየት ያለ ፕሮዳክት እንደሆነ የተረዳ ነው። በኢትዮጵያ ግብርና ምርምር ኢንስቲትዩትም የቀረበ የጥናት ውጤት ያሳየን በተለይ አሲዳማ በሆኑ አካባቢዎች ላይ በስንዴ ላይ ውጤታማ እንደሆነ ጥናቶች ቀርበዋል። ቢሆንም ይሄ ፕሮዳክት በተለያዩ አካባቢዎች በተለያየ የአፈር አይነት በተለያየ የስነ ምህዳር ቀጠና በተለያየ የዝናብና ሙቀት የተለያዩ ባለባቸው አካባቢዎች ላይ በተጨማሪም እንደዚሁ ማረጋገጥ ያስፈልጋል በስፋት ይሄንን ፕሮዳክት ይዞ ለመቀጠል ማለት ነው እንጂ አሁን በተሞከሩት አካባቢዎች ላይ ግን ውጤታማ እንደሆነ በነበረው መድረክ ላይ መረዳት ችለናል። ዶክተር ተመስገን ደሳለኝ ከኢትዮጵያ ግብርና ምርምር ኢንስቲትዩት የአፈርና ውሃ ምርምር ዳይሬክተር። ይሄ እኛ በኢትዮጵያ ግብርና ምርምር ኢንስቲትዩት ይሄ ማዳበሪያ ይሄን የባዮስቲሙሌተር ወይም ደግሞ የማዳበሪያ ውጤታማነት የሚጨምር በእኛ ምርምር ያየነው የማዳበሪያን ወጪ ከ15 እስከ 35% ይቀንሳል። አርሶ አደሩ 15 እስከ 35% ጋፑ ሰፊ ነው። ምክንያቱም ከአፈር ከቦታ ቦታ ስለምንለያይ ነው ጋፑ የሰፋውና 15% መቀነሱ በጣም ውጤታማ ነው ብዬ አስባለሁ። ምክንያቱም አሁን ማዳበሪያ ከውጪ በዶላር ነው የምናስገባው እና አገሪቷ ትልቁን ወጪ በጣም ከፍተኛ ወጪ 1.3 ቢሊዮን በዘንድሮ ዓመት ለማዳበሪያ ያወጣውና ከዛ ይሄ በአጠቃላይ ሲታይ ውጤታማ ነው፣ አርሶ አደሩ ተጠቃሚ ነው ብዬ አስባለሁ።